ኢየሱስ እንደዚህ አለ፣ ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጠው ሰላም ዓለም እንደሚሰጠው አይደለም አለ። ኑ ወደ ኢየሱስ፣ ኢየሱስ ረፍት ይሆናችኋል። ሁሉ ዓለምን አትርፎ ነፍሱን ግን ቢያጎድል ምን ይጠቅመዋል ይላል። ገንዘብ ሊኖር ይችላል፣ ዕውቀት ሊኖር ይችላል፣ ሀብት ሊኖር ይችላል። ኢየሱስ ከሌለ ምንም አይጠቅምም ወንድሜ። ና ወደ ኢየሱስ። ኢየሱስ ረፍት ነው። ኢየሱስ ሰላም ነው። የእግዚአብሔር ቃል እንደዚህ ይላል፣ እርሱ በእግዚአብሔር መልክ ሲኖር ሳለ ክብሩን እንደ መቀማት ሳይቆጥር የባሪያን መልክ ይዞ በሰው ምሳሌ ተገኝቶ ራሱን ባዶ አደረገ። ለምንድነው አምላክ ሰው የሆነው? አምላክ ሰው የሆነበት ምክንያት እኔ እናንተ ከገባንበት ኃጢአትና በደል ነፃ ለማውጣት አምላክ ሰው ሆነ። ለዚህ ነው እግዚአብሔር አምላክ ለሰው ልጆች ፍቅሩን የገለጠው። መጽሐፍ ቅዱስ ሲናገር እንደዚህ ብሎ ይናገራል። በሮሜ መጽሐፍ ምዕራፍ 3 ቁጥር 3 ላይ ሁሉ ኃጢአትን ሰርቷልና የእግዚአብሔርም ክብር ጎሎታል ብሎ ይናገርና በክርስቶስ በሆነው ቤዛነት እንዲያው በጸጋ ይጸድቃሉ ብሎ ይናገራል። አው የኃጢአት ዕዳ ተከፍሏል። የምስራች አለን። የኃጢአት ዕዳ ተከፍሏል። ኢየሱስ ሞቶልሃል። ኢየሱስ ሞቶልሃል። በመስቀል ላይ ሞቶልሃል። መጽሐፍ ቅዱስ በሮሜ መጽሐፍ ምዕራፍ 9 ቁጥር 10 ላይ የእግዚአብሔር ቃል እንደዚህ ብሎ ይናገራል። ኢየሱስ ጌታ እንደሆነ በልብ ብታምን እግዚአብሔርም አምላክ ከሙታን እንዳስነሳው በአፍህ ብትመሰክር ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ብሎ ይናገራል። ና ወደ ኢየሱስ። ኢየሱስ ረፍት ነው።